ክርስቲያኖ ሮናልዶ ያለ ጥርጥር ከምንጊዜ ምርጥ እግር ኳስ ተጫዋቾች ውስጥ ይመደባል። በአስደናቂ ሜዳ ላይና ከሜዳ ውጭ ህይወቱም ብዙ የዘመናችን ተጫዋቾች እንደ አርአያ አድርገው የሚቆጥሩት ተጫዋች ነው። ከዚህ ከምርጥነቱና አርአያነቱ በተቃራኒ ከራሱ ጋር ከተጫወቱ ተጫዋቾች ጋርም ግጭት ውስጥ ሲገባ ይታያል። ይህ ከ90 ደቂቃ አንድ ጨዋታነት በላይ የሆነው እግር ኳስ ለየት ያሉ ያልተነገሩና አዝናኝ ጉዳዮችን የምናነሳሳበት የ90+ የዩቲዩብ ቻናላችን ነው። በዚህ ቪዲዮ ከሮናልዶ ጋር አብረው የተጫወቱ ነገር ግን ስለሱ መጥፎ ነገር የተናገሩ እግር ኳስ ተጫዋቾችን እንመለከታለን። አብራችሁን ቆዩ። ለ9 ዓመታት በሪያል ማድሪድ ቤት የጋራ ቆይታ ነበራቸው። ሁለቱም በ2009 የስፔኑን ኃያል ቡድን ተቀላቅለዋል። 342 ጨዋታዎችን አሳልፈው ሮናልዶ በ2018 ቤንዜማ በ2023 ክለቡን ለቀዋል። ቤንዜማ ከሮናልዶ ጋር በጋራ ተጫውተው ነቆራ ቢጤ ጣል ካደረጉ ተጫዋቾች መካከል አንዱ ነው። ፈረንሳዊ አጥቂ ሮናልዶ የምንጊዜ ምርጡ ተጫዋች ነው ወይ ተብሎ ከቲኤንቲ ስፖርት ለተጠየቀው ጥያቄ ይህንን መልሷል። በታሪክ ከታዩ ምርጡ ተጫዋች ነኝ ብሎ የሚያስብ ከሆነ መብቱ ነው። ነገር ግን ሮናልዶ የምንጊዜ ምርጥ ነው ብዬ አላምንም። የኔ የምንጊዜ ምርጡ ተጫዋች የብራዚሉ ሮናልዶ ነው። ሞድሪች ማድሪድን የተቀላቀለው በ2012 ነው። ከሮናልዶ ጋርም ለ6 ዓመታት የቆየ አብሮነት አላቸው። ቢሆንም ግን ብዙዎች በአስተዋይነቱ በአይናፋርነቱና ስሜቱን መቆጣጠር የመቻል ባህሪው የሚያውቁት ሞድሪች ሮናልዶን በነገር ወረፍ አድርጎታል። ነገሩ የተፈጠረው በ2018 ነው። ይህ ዓመት ሞድሪች ሮናልዶና ሜሲ ለ10 ዓመታት ማንንም ጣልቃ ሳያስገቡ የተቆጣጠሩትን ባሎን ዶር ያሸነፈበት ዓመት እንደሆነ አይረሳም። በዚህም ሞድሪች አሸናፊ በነበረበት ባሎን ዶር ዓመት ላይ ምንም እንኳን ሮናልዶ ሁለተኛ ደረጃን ይዞ ቢያጠናቅቅም በዝግጅቱ ላይ ግን አልተገኘም ነበር። ሞድሪች ሮናልዶ በዛች ዝግጅት ወቅት አለመታደሙ የአጋጣሚ ነገር ነው ብሎ አላለፈውም። የተሰማውን ቅሬታ እንዲህ በማለት ገልጾ ነበር። እንደዚህ አይነት ምርጫዎችና ሽልማቶች ዋጋ የሚኖራቸው ሲያገኟቸው ብቻ መሆን የለበትም። ይህ ባለፉት ዓመታት ባሎን ዶርን ደጋግመው እንዲያሸንፉ ለመረጧቸው መራጮች ለደጋፊም ሆነ ለእግር ኳስ ፍትሃዊ አይደለም። በዚህ ዝግጅት ላይ ከሮናልዶ በተጨማሪ ሊዮኔል ሜሲም አልታደመም ነበር። ሆላንዳዊ ተጫዋች በ2010 ክለቡን ከመልቀቁ በፊት ከሮናልዶ ጋር በሪያል ማድሪድ ተጫውቶ ያሳለፈው 1 ዓመት ብቻ ነው። በብዙ አጋጣሚዎችም ቫንደርቫት ስለ ሮናልዶ አዎንታዊነት ያላቸውን ንግግሮች ሲያደርግ ነው የሚደመጠው። ነገር ግን በአንድ ወቅት ከቶክ ስፖርት ጋር ባደረገው ቃለ መጠይቅ ጠንከር ያለ ትችትን ሮናልዶ ላይ ሰንዝሮ ነበር። ቫንደርቫት ሲናገር ሮናልዶ ለማመን በሚከብድ መልኩ ራስ ወዳድ ተጫዋች ነው። ቡድኑ 6-0 ቢያሸንፍም እርሱ ጎል ካላስቆጠረ ደስተኛ አይሆንም። ከዛ ይልቅ እሱ ጎል አስቆጥሮ ሸነፍ ይሻለዋል። በዚህ ጉዳይም በግል አናግሬው ነበር። እናም ያለኝ ነገር ሁልጊዜም ቢሆን ጎሎችን እፈልጋለሁ ነበር። ሮናልዶ ወደ አልናስር መሄዱን ተከትሎ ለ2 ዓመታት አብሮት የተጫወተው ብራዚላዊ አንድሬስ ታሊስካ ስለ ሮናልዶ በመጥፎ ሁኔታ የተናገረው ሌላኛው ተጫዋች ነው። ታሊስካ ስለ ሮናልዶ በቀጥታ ሳይሆን በተዘዋዋሪ መንገድ የተናገረው በኮሎምቢያዊ የአልናስር አጥቂ ጆን ዱራን የትዊተር ፖስት ላይ ኮሜንት በመጻፍ ነው። ዱራን በትዊተር አካውንቱ እርሱ ምርጥ ተጫዋች ነው እናም ለዚህ ክለብ ብዙ ይሰራል በማለት ፖስት ሲያደርግ ታሊስካ ችግሩ ለክለቡ ሽንፈቶች ተጠያቂ የሚሆን ሰው መፈለግ ነው። ነገር ግን ዋናው ስህተት የቱ ጋር እንዳለ ማንም አይመለከትም፣ ወይም ስህተቱ የት እንዳለ እየታወቀ ሁሉም ሰው ለመናገር ይፈራል የሚል አስተያየትን ሰጥቷል። ምንም እንኳን በዚህ ፖስት ላይ በቀጥታ የሮናልዶን ስም ባይጠቅስም በአልሂላል አወዛጋቢ በሆነ መንገድ የወጣው የ31 ዓመቱ አጥቂ ስህተት እያለ የጻፈው ሮናልዶን እንደሆነ በብዙዎች ይታመናል። ከ2013 እስከ 2022 በማድሪድ ቤት 246 ጨዋታዎች ላይ ተሰልፎ 37 ጎሎችን አስቆጥሯል። ኢስኮ በማድሪድ ከሮናልዶ ጋር አብሮ መጫወት ቢችልም በተለይም ሮናልዶ ወደ ጁቬንቱስ ለማምራት ከመወሰኑ ጋር በተያያዘ ያልተጠበቀ አስተያየትን ሰጥቷል። ኢስኮ እንዲህ ይላል: እዚህ መሆን ለማይፈልግ ሰው ማልቀስ አይገባንም። ምንም ቢሆን በማድሪድ ቤት የአሰልጣኙን ስራ ከረበሸ መውጣት ነው ያለበት። አሰልጣኝ ከረበሸ ቡድኑም ነው የሚረበሸው በማለት ደፈር ያለ አስተያየትን ሰጥቶ ነበር። ከሮናልዶ መውጣት በኋላም ስለ ተጫዋቹ በጋዜጠኞች የተጠየቀው ኢስኮ አመቱን ሙሉ ስለ መውጣቱ ነው የሚወራው፣ እኔ ግን እዚህ ስለሌለ ተጫዋች መናገር አልፈልግም ብሎ ነበር። የዛሬው ቪዲዮአችን ይህንን መስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ።